ሰላም ጤና ይስጥልኝ የተከበራችሁ ዩቲዩብ ቻናል ቤተሰቦች፣ በዛሬው ዕለት እንዴት አድርጋችሁ የዩቲዩብ አድሰንስ ታክስ ፎርም እንዴት መሙላት እንደምትችሉ አሳያችኋለሁ ማለት ነው። እንግዲህ የትኛውንም ያክል ቻናላችሁ ቢያድግና ብዙ ቪው ቢኖረው ወይም ደግሞ የ4000 ዋች አወርና እንዲሁም ደግሞ 1000 ሰብስክራይበር ቢያሟላ ይሄንን አድሰንስ እስካልሞላችሁ በትክክል እስካልሞላችሁ ድረስ ገንዘባችሁ ምንም ብር አይሰራም ማለት ነው። ስለዚህ ይሄንን ለማድረግ በትክክል ታክስ ፎርማችሁን መሙላት ወይ ደግሞ አድሰንሳችሁን ሴትአፕ ማድረግ ይኖርባችኋል። ዛሬ የማሳያችሁ እንዴት አድርጋችሁ የአድሰንሳችሁን ታክስ ፎርም ማስተካከል እንደምትችሉ ነው። ወደዛ እንሄዳለን ማለት ነው። እንግዲህ የተከበራችሁ ዩቲዩብ ቻናል ቤተሰቦች፣ አሁን የምገኘው አድሰንስ ዌብሳይት ጋር ነው። አድሰንስ ነው የጉግል አድሰንስ ይላል እዚህ ጋር። ይሄንን እንግዲህ adsense.com ብላችሁ መግባት ትችላላችሁ። ከዛ በኢሜል ሳይን አፕ ታደርጋላችሁ። ኦልሬዲ ካላችሁ አካውንት ደግሞ ሳይን ኢን ብላችሁ ትገባላችሁ ማለት ነው። ስለዚህ እዚች ጋር የፕሮፋይል ምልክት አለች። ፕሮፋይል ጋር ስትሄዱ ያላችሁ ኢሜል ያሳያችኋል። አሁን ከረንትሊ ሳይን ኢን የሆነበትን ኢሜል ያሳያችኋል። ሌሎችም ስዊች ማድረግ የምትፈልጉት ኢሜል ካለ፣ ሌላ መጠቀም የምትፈልጉት ካለ እዚህ ጋር ያሳያችኋል። እሱ መጠቀም ነው። ስለዚህ አሁን ከላይ ያለው ታክስ ፎርም የሚሞላበት ስለሆነ እሱን እጠቀማለሁ ማለት ነው። ሶ ታክስ ፎርም እንግዲህ ለመሙላት የመጀመሪያው እዚች ጋር ይመጣላችኋል። አንዳንድ እንግዲህ ማሟላት ያለባችሁ ኢምፖርታንት ነገር ካለ እዚች ጋር ኢምፖርታንት ብሎ ያመጣላችኋል ማለት ነው። ማኔጅ ታክስ ኢንፎ ብለው በዚህ መግባት ትችላለሁ። ግን እዚህ ጋር ከሌለና እናንተ ዲስሚስ ካላችሁት በአጋጣሚ ካልመጣላችሁ ማድረግ የምትችሉት ከግራ በኩል ትሄዱና ፔመንት የምትላለች እሷን አንዴ ትነካላችሁ። ፔመንት የምትለዋን አንዴ ትነካላችሁ። እቺን ቀስቷን ከነካችሁ በኋላ ፔመንት ኢንፎ የምትላለች እሷን አንዴ ትሄዳላችሁ። ከዛ ይሄንን ከነካችሁ በኋላ ወደ ታች ስትሄዱ ከቀኝ በኩል ታች ጋር ማኔጅ ሴቲንግ የምትላለች እሷን አንዴ መንካት። ከዛ እዚች ጋር እንግዲህ አድሰንሱ ሲከፈት የተሞላው እዚህ ጋር መረጃ ይኖራል፣ ስም ይኖራል፣ አድራሻ ምናምን ያው አድሰንሱ ሲከፈት የሞላ ነው። ስለዚህ እሱ አለ። አሁን ላይ ግን ዋናው ነሰሰሪ የሆነው ነገር እዚህ ጋር ዩናይትድ ስቴትስ ታክስ ኢንፎ የምትላለች እቺኛዋ ስላልተሞላች እቺ እስክሪብቶ ምልክታለች ከጎን እሷን አንዴ መንካት። ከዛ ማኔጅ ታክስ ኢንፎርሜሽን የሚለው ይመጣልናል ማለት ነው። እሱን አንዴ ክሊክ እናደርጋለን። ከዛ በኋላ እንደምታዩት እዚህ ጋር ይሄው ታክስ ፎርሙን የምንሞላበት ቦታ አምጥቶልናል። አድ ታክስ ኢንፎ ብለን መግባት እንችላለን። ስለዚህ እዚህ ጋር ከደረሳችሁ በኋላ አድ ታክስ ኢንፎ የምትላለች እዚች ጋር እሷን አንዴ መንካት ነው። እሷን መንካት ከዛ በኋላ ቢፎር ዩ ስታርት ይልና የሆነ አንድ 4 ነጥቦችን ያስቀምጥላችኋል። ወይም ደግሞ ከመሙላታችሁ በፊት ኖቲስ ማድረግ ያለባችሁ ነገር ማወቅ ያለባችሁ ነገር ነው። ሶ እዚህ ጋር ማንበብ ትችላላችሁ። ኦር ደግሞ እንግዲህ ቀጥዬ የማደርገውን ነገር በትክክል እያደረጋችሁ መሙላት ይቻላል። ሶ ስታርት ፎርም የምትሏን እንነካለን። በቀጣይ ሶ እዚህ ጋር ስደርስ አሁን እዚህ ጋር ቬሪፋይ ማድረግ እፈልጋለሁ ይለኛል። ኔክስት እለዋለሁ። እዚህ ጋር ኔክስት እለዋለሁ። ከዛ በኋላ እዚህ ጋር ይሄው ፓስወርድን አስገባ ይለኛል። ፓስወርዱን አስገባለሁ ማለት ነው። እንደዚህ በትክክል አስገብቼ ኔክስት እለዋለሁ። ሶ ቬሪፋይ አድርጎልኛል። አሁን ወደ ታክስ ኢንፎርሜሽን መሙያው ቦታው ይወስደኛል ማለት ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንግዲህ እዚህ ጋር ስትደርሱ በጥንቃቄ እያንዳንዱን ነገር እዚህ ጋር የምናደርገውን ነገር በትክክል መሙላት አለባችሁ። የምትሰሩት ስህተት ቻናላችሁ መንሳይዝ እንዳይሆን፣ ቻናላችሁ ተከፋይ እንዳይሆን ሊያደርግ ስለሚችል በትክክል መሙላት ያለባችሁን ነገር እዚህ ጋር መሙላት አለባችሁ። ስለዚህ ማደርገውን ነገር በትክክል ማየት አለባችሁ ማለት ነው። እዚህ ጋር የመጀመሪያው ስቴፕ እንግዲህ አካውንቱ ምን አይነት ነው ይለናል። ኢንዲቪጁዋል ኦር ደግሞ ኢንቲቲ ወይ ደግሞ ነን ኢንዲቪጁዋል ነው ይለኛል። ሶ ኢንዲቪጁዋል የምትሏን ትመርጣላችሁ። ከዛ ኔክስት የምትሏን መንካት አንዴ። ከዛ በኋላ ወደ ታች ትሄዱና አር ዩ አ ሲቲዝን ኦር ሬዚደንት ኦፍ ዘ ዩናይትድ ስቴትስ ይለናል። አሜሪካ ወይ ደግሞ የዩኤስ ዜግነት ወይም ደግሞ ነዋሪ ናችሁ ወይ ይለናል። እኛ ሁለቱንም ስላይደለን ነዋሪም አይደለንም ዜግነትም የለንም አይደል። ስለዚህ እዚች ጋር ኖ የምትለዋን እመርጣለሁ ማለት ነው። በመቀጠል ኔክስት እለዋለሁ። ከዛ በኋላ እዚች ጋር ፎርም ታይፑ ምን አይነት ነው ይለኛል። እመርጥለታለሁ። እንግዲህ የመጀመሪያው ባጭሩ ለመግለጽ ያክል W8BEN የምትላለች W8 ECI የምትላለች እቺ የመጀመሪያዋ ነገር እንግዲህ ለኢንዲቪጁዋል አካውንት ሆኖ ነን ዩኤስ ስለሆኑ ሰዎች የሚሰጥ ሲሆን ይሄኛው ደግሞ ነን ዩኤስ ሆነው ነገር ግን በኤንቲቲ ደረጃ ወይ ደግሞ በኦርጋናይዜሽን ደረጃ ላሉት የሚሆን ነው። ስለዚህ እኛ ኢንዲቪጁዋል ብለን መርጠን ስለመጣን የመጀመሪያውን ነው የምንነካው። W8BEN የምትሏን እሷን ትመርጣላችሁ ማለት ነው። ከዛ በኋላ ስታርት ፎርም የምትላለች ከታች እሷን አንዴ መንካት። በመቀጠል እንደዚህ ፎርሙን ያመጣልናል ይከፍትልናል ማለት ነው። እንግዲህ የተለያዩ ስቴፖች አሉት። ወደ 7 የሚደርሱ ስቴፖች አሉት። እነዚህን ስቴፖችን በትክክል መሙላት ይኖርብናል ማለት ነው። እዚህ ጋር የመጀመሪያው ስቴፕ ኔም ኦፍ ኢንዲቪጁዋል ይላል። እንግዲህ ስማችንን በትክክል እናስገባለን። የራሳችንን ስም፣ ከዛ የአባት ስም፣ ከዛ የአያት ስም በትክክለኛ ስፔሊንግ መጻፍ ነው። በመቀጠል እዚህ ጋር ዲቢኤ ይላል። ዱዊንግ ቢዝነስ አስ የምትል አለች እዚች ጋር። እቺ ኦፕሽናል ናት፣ መተው ትችላላችሁ፣ ምንም ችግር የለውም። ኦፕሽናል ነው። ስለዚህ ይሄንን ተውት ማለት ነው። ቀጥሎ ካንትሪ ኦር ሪጅን ኦፍ ሲቲዝንሺፕ ይላል። ይሄ ያለንበትን ሀገር ወይም ዜግነታችንን እንጽፋለን ወይ ደግሞ እናስገባለን ማለት ነው። እንመርጥለታለን። ሶ
እዚህ ጋር ክሊክ ታደርጉና እኛ ከኢትዮጵያ ስለሆነ እየሞላን ያለነው ኢትዮጵያ የምትለዋን እንመርጣለን ማለት ነው። ከዛ በመቀጠል እንግዲህ እዚች ጋር ታክስ ፔር አይደንቲፊኬሽን ነምበር ወይ ደግሞ ቲን የምትባለውን ነገር ነው እዚህ ጋር የሚያመጣልን። ፎሪን ቲን ካለን ፎሪን ቲን አክሰስ ማድረግ ካቻለን እሱን ይጠይቀናል። ኦር ደግሞ ዩኤስ አይቲ ቲን የምትላለች እሱን መሙላት ይቻላል። ነገር ግን ይሄ ኦፕሽናል ነው፣ መሙላት አያስፈልገንም። ኦፕሽናል ሁለቱን መተው እንችላለን ማለት ነው። ስለዚህ ኔክስት የምትሏን ትነካላችሁ። ኔክስት ከነካችሁ በኋላ እንግዲህ ፐርማነንት ሬዚደንት አድሬስ ይላል። እንግዲህ እዚች ጋር የመኖሪያ አድራሻችንን እንድንሞላ ነው የሚያዘን። እዚህ ጋር አሁን ላይ እየኖርንበት ያለነው ሀገር ማለት ነው፣ ወይ ደግሞ ዜግነታችን እንድንሞላ ነው የሚያዘን። ሶ እዚች ጋር እቺን ቦክስ ክሊክ እናደርጋለን። ካደረግን በኋላ ካንትሪ ሪጅን ኦፍ ሬዚደንስ ይላል። የምንኖርበትን ሀገር እዚህ ጋር እንሞላለን። ኢትዮጵያ የምትሏን ማለት ነው። እንግዲህ ባይ ዲፎልት ካልተመረጠ እናንተ ኢትዮጵያ የምትሏን ኢትዮጵያ ብላችሁ እዚህ ጋር ምረጡ ማለት ነው። ወደታች ሄዳችሁ ከዛ በኋላ ስትሪት አድሬስ ይለናል። ስትሪት አድሬሳችን እንግዲህ እዚህ ጋር ስትሪት አድሬሳችን ድጋሚ እዚህ ጋር ኢትዮጵያ እንለዋለን። በመቀጠል አፓርትመንት ነምበራችንን እንድናስገባ ይጠይቀናል። ይሄ ግን ኦፕሽናል ነው። እዚህ ጋር እንደምትመለከቱት ኦፕሽናል ነው። ስለዚህ እንተዋለን ማለት ነው። ከዛ ፖስታል ኮድ ነው። ፖስታል ኮዳችን ደግሞ እንግዲህ ያላችሁበትን ከተማ ፖስታ ኮድ ታስገባላችሁ። ላይክ አሁን እዚህ ጋር ባህር ዳር ከሆናችሁ የራሳችሁን፣ አዲስ አበባ ከሆናችሁ አዲስ አበባ። ለምሳሌ አዲስ አበባ 1000 ነው። እኔ ደብረ ማርቆስ ለምሳሌ 40 ነው። እሱን በትክክል አስገባለሁ ማለት ነው። ይሄ ፖስታ ኮድ ነው። ታውን ኦር ሲቲ ይለናል። እዚህ ጋር ደግሞ እንግዲህ ያላችሁበትን ከተማ እንዳልኳችሁ አዲስ አበባ የሆነ ሰው አዲስ አበባ ብሎ ይሞላል። ባህር ዳር ያላችሁበትን ትሞላላችሁ ማለት ነው። ስለዚህ እዚች ጋር እሞላለሁ ማለት ነው። እዚህ ጋር ያላችሁበትን ምንድነው እዚህ ጋር አሁን ታውንና እዚህ ጋር ፖስታል ኮዱ ማች ማድረግ አለበት። እዚህ ጋር ለምሳሌ አዲስ አበባ ብዬ እዚህ ጋር 1000 ካልጻፍኩኝ ሚስ ማች ያደርጋል ማለት ነው። በትክክል ስለማይሆን ይሄን ማች እያደረጋችሁ እና ያላችሁበት ከተማ ደግሞ ፖስታል ኮዱ ስንት እንደሆነ ለማየት ጎግል ጋር ገብታችሁ ቼክ አድርጉት። ከዛ እዚህ ጋር ያሉትን ደግሞ አሁን ላይ ፖስታ የምንቀበልበት ፖስታ እንዲደርሰን የምንፈልገው አሁን በምንኖርበት አድራሻ ነው ወይስ ደግሞ ሌላ ነው የሚለው ነው። ያው በምንኖርበት ከሆነ እዚህ ጋር ይችንነካለን። ካልሆነ ግን ሌላ አድራሻ ካለን የፖስታ መቀበያ ሌላ አድራሻ ካለን እዚች ጋር እንሞላለን ማለት ነው። ስለዚህ እዚህ ጋር ፖስታል አድሬስ ኢዝ ዘ ሴም አስ ፐርማነንት ሬዚደንስ አድሬስ የምትለውን አንዴ ክሊክ አድርገን እናልፈዋለን ማለት ነው። በዚህ አድራሻ እንዲሆን ስለምንፈልገው ማለት ነው። ሶ እዚህ ጋር ኔክስት እለዋለሁ። ቀጥዬ ኔክስት ካልኩት በኋላ ወደ ቀጣዩ ያልፍልኛል። ቀጣዩ ጋር ደግሞ እዚህ እንግዲህ ዊዞልድ ጋር የተገናኘ ነው። ታክስ ስትሪት የሚለው ሶስተኛው ስቴፕ ጋር ነው የምንገኘው። ሶ እዚች ጋር ኤሊጂብል ነኝ ወይስ አይደለም የሚለው ነው የዊዞልድ ሬት ማለት ነው። ስለዚህ ለዊዞልድ ሬት ኖ አይ አም ኖት ኤሊጂብል የምትሏን የመጀመሪያዋን ትመርጣላችሁ። ከዛ በኋላ ኔክስት የምትሏን ትነካላችሁ። ከዛ በኋላ ይሄንን ካደረጋችሁ በኋላ አክቲቪቲስ ኤንድ ሰርቪስስ ፐርፎርምድ ኢን ዘ ዩኤስ ይላል። እዚህ ጋር እንግዲህ የስ እና ኖ አለ። ስለዚህ ይሄኛውን ኖ ብላችሁ ታልፉታላችሁ። ከዚህ ጋር አይ ሰርቲፋይ የምትላለች እሷንም ታበራላችሁ። ከዛ ኔክስት ትሉታላችሁ። እዚህ ጋር እንግዲህ ታክስ ሪፖርቲንግ ነው። ታክስ ሪፖርት እንግዲህ በፔፐርለስ ወይም ደግሞ በፔፐር ወይ ደግሞ በፖስት አለ። ስለዚህ ፔፐርለስ የምትለዋን ክሊክ ታደርጉና ታልፉታላችሁ ማለት ነው። እዚህ ጋር ኔክስት ትሉታላችሁ። በመቀጠል እንግዲህ እዚህ ጋር ፎርማችሁን ያመጣላችኋል። የተሞላውን ፎርም እዚህ ጋር በትክክል ያመጣላችኋል። እዚህ ጋር ክሊክ ብታደርጉት ከቀኝ ያለው ዶክመንቱ ጋር ክሊክ ብታደርጉ እናንተ የሞላችሁትን ፎርም እንደዚህ ያመጣላችኋል ማለት ነው። እና እዚህ ጋር ስህተት ካለ አንዳንድ የሰራችሁት ስህተት ካለ አንብባችሁ ምናምን ቼክ አድርጋችሁ እንደገና ወደ ኋላ ተመልሳችሁ እንድታስተካክሉት ነው የሚሰጣችሁ። ትክክል ከሆነ እናልፈዋለን ማለት ነው። እዚህ ጋር ምችን ዳውንሎድ ነክታችሁ ዳውንሎድ ማድረግ ይቻላል። እሺ፣ ነገር ግን በትክክል ሞልታችሁ ከሆነ ምንም ስህተት ከሌለበት ወደ ላይ ያለው ኮንፊርም ታደርጋላችሁ። ትክክል ነው ብላችሁ እዚች ጋር ኮንፊርም የምትለዋን ታበራላችሁ ማለት ነው ቦክሷን። ከዛ በኋላ ወደ ታች ትሄዱና ኔክስት የምትለዋን ትነካላችሁ ማለት ነው። እንደነገርኳችሁ ስህተት ካለ ግን ተመልሳችሁ ሪቪው አድርጋችሁ ማስተካከል ይቻላል። ኤዲት የሚለውን እየነካችሁ ማስተካከል ትችላላችሁ ማለት ነው። ስለዚህ እኔ አሁን ይሄን ኮንፊርም አደርጋለሁ ትክክል ስለሆነ። ከዛ ኔክስት የምትለዋን አንዴ ነካለሁ ማለት ነው። ከዛ እዚህ ጋር ሰርቲፋይ ኤንድ ሳይን የሚላለ ሲግኔቸራችንን ይፈልጋል። ያው ከላይ የሞላ ነው ትክክል ስለመሆኑ እንድናረጋግጥ ነው የሚያዘን። ስለዚህ እዚህ ጋር ቦክሷን እዚህ ጋር ዲክሌር የምትለዋን እዚህ ጋር እናበራለን፣ ቲክ እናደርጋለን። እዚች ጋር እዚህ ጋር ሰርቲፋይ እንለዋለን። በመቀጠል ወርታች ትመጡና የስ የምትለዋን ነገር ታበራላችሁ ማለት ነው፣ ክሊክ ታደርጋላችሁ። እዛ በኋላ እዚህ ጋር ስማችሁን ፉል ሌጋል ኔም የሚለውን ከላይ ከሞላችሁ ጋር ካፕቸር ያደርጋል ይወስዳል ማለት ነው። ከዛ በኋላ ሰብሚት የምትለዋን ትነካላችሁ። ሶ እዚህ ጋር እንደምትመለከቱት ፎርማችን አፕሩቭ ይሆናል። ስታተስ ይልና ይሄው አፕሩቭድ ይለናል ማለት ነው። ለትክክል ሞልተናል ጨርሰናል ማለት ነው። ስለዚህ በዚህ መንገድ እናንተም የዩቲዩባችሁን አድሰንስ በትክክል እንደዚህ ታክስ ፎርማችሁን ማለት ነው በትክክል መሙላት ትችላላችሁ ማለት ነው። ቪዲዮው በጣም ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ።
እንደዚህ አይነት ቪዲዮዎችን እንድታገኙ በየጊዜው ሰብስክራይብ ያደርጋችሁ ቤተሰብ መሆን እንዳይረሳ። እንዲሁም ደግሞ ቪዲዮውን ላይክ ያላደረጋችሁ ላይክ አድርጉት፣ ለብዙ ሰዎችም እንዲደርስ እንግዲህ ሼር አድርጉት። የሚጠቅማቸው በሙሉ ሼር አድርጉላቸው። በሌላ ቪዲዮ እንገናኛለን። ሀሳብ አስተያየታችሁን ደግሞ ወይም ደግሞ ጥያቄም ካላችሁ ኮሜንት ጋር ብታሳውቁኝ እሱን መለስላችኋለሁ ማለት ነው። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።